አስመሳይ ሴት ሳይሆን የእውነት የምትኖረዋል። አዎ እድሜዋና ስራዋ የተገናኘች እናት ሴት መሆን ትፈልጊያለሽ ወይ? እድሜውና ስራው የተገናኘ ሰው መሆን ትፈልጋለህ ወይ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ አምልኮ። እናመልከው ዘንድ የፈጠረን እናመሰግነው ዘንድ ደግሞ በዚህ በቅዱሱ ስፍራ ላይ በምሕረቱ አደባባይ ያሰባሰበን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እጅግ የተወደዱ የተከበሩ ክቡር አባታችን መላከ ሰላም መምህር አይነ ቆሎ የዚሁ ጥንታዊ ደብርና ታሪካዊ ደብረ ዋና አስተዳዳሪ የመንጋው የበላይ ኃላፊ፣ እጅግ የተወደዱ ወንጌላዊው መምህራችን አባታችን፣ እንዲሁ ደግሞ ክቡር ስማቸው ቅድም አባታችን የጠሩልን የደብሩ ቄሰ ገበዝ መምህር ልዑል፣ እንዲሁ ደግሞ በዝማሬ ያገለግለን ዘማሪያችን ወንድማችን፣ እግዚአብሔርን ብላችሁ ከሩቅም ከቀብርን በዚህ በቅዱሱ ስፍራ ላይ የተሰባሰባችሁ እናቶቼና አባቶቼ፣ ወንድሞቼና እህቶቼ፣ ሕፃናትም ካላችሁ ሕፃናትንም ጨምሮ ሁላችሁም በወደደንና ባፈቀረን ፍቅሩንም እስከ ሞት ድረስ በገለጠልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ከረማችሁ? ቅዝቃዜው ቢሆን ብዙ ናችሁ ትበቃላችሁና እንደምን ከረማችሁ? እንደምን ዋላችሁ? አያበድሩት ራሱ ባለጠጋ፣ አይሾሙት ደግሞ ራሱ ንጉሥ። ቅድመ ዓለም የነበረ ይሄ የሚታየውን ዓለም ከመፍጠሩ አስቀድሞ የሚታየውንም ዓለም ደግሞ አሳልፎ በክብር የሚኖር የዘላለም አባት የሰላም አለቃ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የከበረና የተመሰገነ ይሁን። ስሙ ለዘላለም የከበረና የተመሰገነ ይሁን። ስሙ ለዘላለም የከበረና የተመሰገነ ይሁን። ጌታን ያየንባት መስታወታችን እማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ስሟ ለዘላለም የከበረና የተመሰገነ ይሁን። ስሟ የተመሰገነ ይሁን። ስሟ የተመሰገነ ይሁን። የብዙ ግሩማን መላእክት አማላጅነት የቅዱሳኑ ጸጋና በረከት ከሁላችን ጋር ይሁን። እንግዲህ እግዚአብሔር ቢወድ እግዚአብሔር ቢፈቅድ ብዙ ለመናገር አይመችም። ምክንያቱም የእናንተም ድካም አለ። ድካም ብቻ ሳይሆን በዚህ ዘመን ያለ ሰው ሁሉም ባይባልም 50-60% የሆነው ከ5 እና ከ10 ደቂቃ ከ15 ደቂቃ በላይ ትኩረቱን ሰብስቦ ማዳመጥ አሊያም ደግሞ መማር አይችልም፣ እግዚአብሔር ትኩረቱን ካልሰበሰበው በስተቀር። ከምን የመጣ ችግር ነው ካላችሁ፣ የመጀመሪያው እግዚአብሔርን ካለማሰብ፣ እግዚአብሔርን ጸጋ ተገን ወዳጅ ካለማድረግ፣ ኃጢአት ከማብዛት፣ በስነ ልቦናው ትምህርት ደግሞ ዲጂታል አንዛይቲ ዲስኦርደር የሚባል የአእምሮ ጤና ችግር። ይሄ ከምን ይመጣል ደግሞ ካላችሁ፣ ስልክ በማብዛት ሶሻል ሚዲያ በማብዛት በቂ እንቅልፍ ባለመተኛት ቴሌቪዥን በማብዛት ሰዎች ትኩረታቸው የሚስት ትኩረቷ ተሰብስቦ ባለቤቷ ጋር እንዳይሆን፣ ሰው እያስቀደሰ እንዳያስቀድስ፣ ሱባኤ ይዞ ሰውነቱ ቤተ ክርስቲያን፣ ሌላው ሐሳቡ ግማሹ እዛ ግማሹ እዛ ግማሹ እዛ፣ ግማሹ ደግሞ ቅዳሜ ለታ ስለሚበላው ስጋ ስለሚጠጣው ወይም አሊያም ደግሞ ስለሚገናኘው ዝሙት ስለሚያስብ ሰዎች ሰው ሳይሆን ራሳቸውን መቆጣጠር ያቃታቸው ዘመን ቢኖር ይሄ ዘመን። ለወደፊት ከሚያስፈራን ትልቅ ነገሮች አንዱ አንድ ታላቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ አባት እንደተናገሩት ከአጋንንት ፈተና በላይ ልማድህን ፍራው። ምንን ፍራው?
ምን እንፈራው? ምክንያቱም እኛ አሁን ሰይጣን እየፈተነን አይደለም። እየፈተነን ያለው የገዛ ልማዳችን። ሴት ልጅ እያስቸግራት ያለው ባለቤቷ አይደለም፣ ራሷን ነው መሸከም የገበዳት። ወንዱ ሚስት አይደለም የምታስቸግረው፣ ራሱን ነው ሰው ማሸነፍ ያቃተው። እና ችግሩ ሌላ ጋር ስለሚመስለን ሌላ ሰው ጣት እንጠቁማለን። መንግስት ሊሆን ይችላል፣ ቤተክርስቲያን አባቶች ሊሆን ይችላል፣ ባል ሊሆን ይችላል፣ ሚስት ልትሆን ትችላለች፣ አለቃ ሊሆን ይችላል። እኔ ቤተሰቦቼ እንደዚህ ስላላረጉኝ ብለው ሌላዎቹን ብሌም እናደርጋለን። ያ ራሳችንን የምንደብቅበት ሌላኛው ሰበብ። ሌሎቻችንን እናሳብባለን፣ ግን ትልቁ ችግር ያለው እኛ ጋር ነው። እግዚአብሔር ይፍታል። እንደዛ ዛሬ ካልተገላገልን ደግሞ እመኑኝ ነገ እንገላገል። ዛሬ ካልተዋጋ ነው እመኑኝ ነገ እንዋጋው። ዛሬ ራሱን ያላሸነፈ ሰው ነገ ራሱን ማሸነፍ አይችልም። ራስን ለማሸነፍ የመጀመሪያ የእግዚአብሔር ፈቃድ ያስፈልጋል። የማን ፈቃድ? የእግዚአብሔር ፈቃድ። በፊት ደግሞ የሰው ልጅ የእግዚአብሔር ፈቃድ እንዳለ ሆኖ የሰው ልጅ ነፃ ፈቃድ አለ። በእጁ ቢላ እንደዚህ የያዘ ሰው መጀመሪያ ለማዳን የማን ፈቃድ ያስፈልጋል? የሰውየው። ሕፃን ልጃችሁ ቢላ እንደዚህ ቢይዝ ቢላ ጎትታችሁ ከእጁ ብታወጡ እጁን ትቆርጡታላችሁ። ከዛ የተነሳ መጀመሪያ የምታደርጉት ምንድነው? ልጄ ሆይ ይሄ ቢላ ነው እባክህን ቆይ ብላችሁ አረጋግታችሁ የሱ ፈቃድ ከሆነ ከዛ ምን ይላል? እጁን ለቀቅ ያደርጋል። ከዛ ምን ታረጋላችሁ? ቢላውን ታነሳላችሁ። እግዚአብሔር የሚያድንህ መቼ ነው ካልክ አንተ ለመዳን ትፈልጋለህ ወይ? ለዛ ነው ብዙ ሰው ከዝሙት መገላገል ይፈልጋል ግን አይችልም። ውሸት ማቆም ይፈልጋል ግን አይችልም። ገንዘብ ማጠራቀም ይፈልጋል ግን አይችልም። ሌሊት ሙሉ መጠጣቱን አቁሞ እንደ ሰው በጊዜ መግባት በጊዜ መውጣት ይፈልጋል ግን አይችልም። ለምን ካላችሁ ሰው የከበደው አንድ ትልቅ ነገር ቢኖር በዚህ ዘመን ራስን ማሸነፍ። ማንን ማሸነፍ? የዛሬ በጣም ባጭሩ ነው፣ ሰዓት በጣም ሄዷል። እኔም ብዙ አልቆይም፣ እናንተም ብዙ ከዚህ በላይ እንትን አትሉም። 10 ወይ 15 ደቂቃ ነው። ሌላ ጊዜ ቀደም ብለን መተን በሰፊው ከዚህ በላይ እንማማራለን። ዛሬ ግን ለ10 ደቂቃ ወይ ለ15 ደቂቃ ያክል በዚህ በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 6 ላይ የትምህርታችንን መነሻ እናደርጋለን። ከዚህ በፊት እዚህ ቤተ ክርስቲያን መጥቼ በአንደኛ ሳሙኤል ምዕራፍ 16 ከቁጥር 7 ላይ ያለውን ኃይለ ቃል አንስቼ ብዙ ነገር ተማምረናል። የዛ ቃል መሰረቱ ምናልባት ሌላ ጊዜ ቃል ገብቼላችሁ ስለነበረ ሐሳቡን ስነግራችሁ መልኩንና ቁመናውን አትይ እኔ ንቄዋለሁና እግዚአብሔር የሚያየው ሰው እንደሚያየው አይደለም፣ ሰው ፊት ያያል፣ እግዚአብሔር ልብ ያያል ብለን ስለ ልብ ንጽህና ብዙ አውርተን ነበር። ሰው ልጅ ቅንነት ከሌለው በዚህ በመጽሐፈ ኢዮብም ቅን ብትሆን እግዚአብሔር ስላንተ ዛሬው ይነሳል፣ ጅማሬ ታናሽ ቢሆንም ፍጻሜ ታላቅ ይሆናል የሚለውን ሐሳብ አንስተን ስለ ቅንነት ስለ ልብ ንጽህና፣ ልብ ንጹህ ካልሆነ ብትሰግድ 14 ቀን 15 ቀን አይደለም 15 ዓመት ሱባኤ ብትይዝ ምንም ለውጥ አታመጣም። ምክንያቱም ብዙ ጊዜ ቂም ይዘው ተንኮል ይዘው እንባ ይዘው መከራ ይዘው ሱባኤ የሚገቡ ሰዎች እናውቃለን። እነዚህ ሰዎች ራሳቸውን ነው እግዚአብሔርን ነው የሚያታልሉት። እግዚአብሔርን ማታለል እንደማይችሉ ያውቃሉ። እያታለሉ ያሉት ማንን ነው? ራሳቸው። ሌላ ሰው አይችሉማ። ከዚህ የተነሳ ከንቱ ድካሜ ይሆናል። በተለይ ብዙ ጊዜ ጸልየንም የጸሎት መልስ ከምናጣበት ሱባኤም ይዘን ሱባኤያችን ተቀባይነት ወይ ደግሞ እግዚአብሔር መልስ ከማይሰጠን ነገር አንዱ ምን ጸልይባቸው መንገዶች ትክክል አይደሉም። ዳዊት ያለ ልብ 150 ዳዊት ብትደግም ማንበብ ነው የሚሆንብህ። መድገሙ ትርጉም አለው፣ ጥቅም አለው፣ በረከት አለው፣ ጸጋ አለው። ውዳሴ ማርያም ያለ ልብ ብትደግም ያለ ሐሳብ መሰብሰብ ብትደግም አንብበ መውጣት። ልጆቻችን ደክመው መጥተው ቦርሳ ቁጭ እንዳረጉ ጸሎት ቤት እንወረውራቸዋለን። እነሱ ሐሳባቸው ተበታትነው እንዴት ጸልይ ይወጣል? ለመጸለይ መጀመሪያ መሰረታዊ ነገሮች አሉ። እነሱን ካወቁ የህይወት የጥበብ አባቶቻችን የጠቀሙበት አጋንንትን ራስ ቀጥቅጠው ድል የነሱበት መንገዶቹ ከገቡ እኛ ያንን ማናደርግበት ምክንያት የለም። ወገኖቼ በሥጋ ወራት ክርስቶስ በዚህ ምድር ያለውን ሁሉ ተሸክሞ እናንተ መሸከም ትችላላችሁ ብሎ ነው። ስለዚህ አትችልም የሚል ወሬ እንዳታወሪ፣ አልችልም የሚል ወሬ እንዳታወራ። ያን ሁሉ በሥጋ ወራት የተቀበለውን እናንተ መቀበል ትችላላችሁ። መሸከም በእኔ የሚያምን እኔ ካደረግኩት በላይ ምን ያደርጋል? ያደርጋል፣ ስራ ይሰራል።
የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ተራራ ትንዳላችሁ፣ ብዙ ነገር ማድረግ ትችላላችሁ። ታዲያ ትልቁን ተውትና ትንሹ ለምን ከበደ? እነዚህን በጣም አጠር አድርጌ እነግራቸዋለሁ። የመጀመሪያውን ሐሳብ ከነገርኩባቸው ነገር አንዱ መልክና ቁመናት። በዛ ዘመን እንደነገርኳችሁ ሳሙኤል የሚባል ካህንም መስፍንም ነበር። እግዚአብሔር ሳኦል በጠገበ ጊዜ እግዚአብሔር ከመንገድ አንስቶ ንጉሥ ያደረገው ሳኦል በጠገበ ጊዜ እግዚአብሔር ሌላ ንጉሥ ሹምልኛል፣ አደራችሁን ቤት ያላችሁ፣ መኪና የገዛችሁ፣ ትዳር ያላችሁ፣ ንብረት ያላችሁ እግዚአብሔር እንደ ጥጋብ የሚጠላው ነገር ስለሌለ ጥጋብን አብዝታችሁ ተጸየፉ። እግዚአብሔር እንደ ትዕቢት፣ እግዚአብሔር እንደ ጥጋብ የሚጠላው ነገር የለም። እግዚአብሔር አንድ ነገር አይታገስም፣ ጥጋበኛን አይታገስም። እግዚአብሔር አንድ ነገር አይታገስም፣ ትዕቢተኛ ሰው አይታገስም። እግዚአብሔር ትዕቢተኛን ሴት መልኳ ጣፋጭ እንዳይሆን፣ ጠረኗ የማይረባ ጠረን፣ ፈገግታዋ ከፊቷ ላይ የጠፋ በእግዚአብሔር ፊት ሞገስ የሌላት ሴት ያደርጋታል። ወንዱ የወንድ ካራክተር ልክ በዓለማዊ ትምህርት ቴስቴስትሮን እንደሌለው የወንድ ባህሪ፣ የወንድ መልክ፣ የወንድ ቁመና እንደሌለው ወንድ ባዶ አድርጎ እግዚአብሔር ያስቀረዋል። እንደዚህ ከመሆን እግዚአብሔር ይሰውረን። በጠገበ ጊዜ እግዚአብሔር ሌላ ንጉሥ ሹምልኛል። ያም ንጉሥ ከእግዚአብሔር እንደተጣላ ባወቀ ጊዜ ምን አለው ነቢዩን? እባክህን ከኔ የተሻለ አንተ ለእግዚአብሔር ትቀርበዋለና እባክህን ለምንለኝ፣ እግዚአብሔር በቀጥታ እንደዚህ ብሎሃል ብሎ ነገረው። ንጉሥ እንዳትሆን እግዚአብሔር ንቆሃል። ማን ንቆሃል? አሁን ሰው ቢንቅ ምን ያመጣል? ምንም ያመጣው ነገር አለ? ምንም። ሰው ቢያከብራችሁ የሚጨምርላችሁ ነገር የለም። ቢንቃችሁ የሚያጎልባችሁ ነገር የለም። ከመናናቅ ግን መከባበር፣ መዋደድ ይሻላል። ሚስት ባለቤቷን ብትንቀው ምንም አታመጣም፣ ትርፉ ልፋት ነው የሚሆነው። ከመናናቅ ግን መከባበር ይሻላል። እኛ ብዙ ጊዜ ወደ ላይ ወጥተን ለመኖር ስለምንጓጓ እንጂ ላይ ምንም ህይወት የለም። ክርስቶስን የሚያክል የሰማይ ምድር ጌታ ጎንበስ ብሎ ተረከዝ ከያዘ አንተ ማን? በየትኛው ትምህርት፣ በየትኛው እውቀት፣ በየትኛው ሀብት፣ በየትኛው ትምህርትሽ፣ የየትኛው ሀገር የምን ፕሮፌሰር ሆነሽ ምን ተምረሽ? የለም ከእውቀቱ ይሄን ፍልስፍና፣ ይሄን ሳይንስ፣ ይሄን ሳይኮሎጂ፣ ይሄን ስነ ልቦና አውቃለሁ፣ ረጅሙን ዓመት በትምህርት ደክሜያለሁ፣ ይሄን እውቀት አለኝ ካልክ ያስኬዳል፣ ያርግል። እውቀት ግን እግዚአብሔርን ከመፍራት ጋር ከሆነ ነው እውቀት የሚሆነው። ሞያም እግዚአብሔርን ከመፍራት ጋር ከሆነ፣ ጥበብም ማን ከመፍራት ጋር? እግዚአብሔር። ለዛ ነው ጠቢቡ ሰለሞን ጌታ ሆይ ጥበብንና ማስተዋልን ምንና ምንን እንደው እግዚአብሔር ሀብትና ማስተዋል ይስጣቸው። ሀብት ኖሮ ደረቅ እንጨት፣ ደረቅ ገንዘብ፣ ደረቅ ፎቅ ይዘህ ነው የምትቀረው። ግራውንድ ፕላስቱ ባዶ ኦና ቤት ይዘህ ነው የምትቀረው። እንደዛው እግዚአብሔር የሆነ ነገር ከሰጣችሁ ከማስተዋል ጋር። ለዛ ነው መኪና እንደዚህ የበረረ መጥቶ ሰው እንደዚህ ዞር ብሎ አይም። መኪና ከዚህ እየመጣ ወደዚህ እያየ ይሄዳል። ወገኖቼ ማስተዋል የሚባል ነገር ዜሮ የሆነበት ዘመን ይሄ ዘመን። ሰው ሁሉ ማስተዋል ያቃተበት፣ በሂሳብ ስሬት በካልኩሌሽን ብቻ ለመኖር ያሰበበት፣ እምነቱ ሞታ ትንሽ ብቻ የቀረበት ዘመን፣ እውቀት ብቻ የበዛበት ዘመን ቢኖር ይሄ ዘመን። በእውቀት ደግሞ እግዚአብሔርን ማወቅ አይቻልም። እግዚአብሔርን ማወቅ የሚቻለው በእምነት ነው። በፍልስፍናም በሳይንስም እግዚአብሔርን ማወቅ አይቻልም። እግዚአብሔርን ማወቅ የሚቻለው በምንድን ነው? በእምነት። አባቶቻችን እግዚአብሔርን በምን አዩ ካላችሁ በእምነት። እምነት ከሌለ እውቀት ብቻ ደረቅ እንጨት ነው የሚሆነው። እንደዛ ከመሆን እግዚአብሔር ይሰውርን። ንጉሥ እንዳትሆን እግዚአብሔር ንቆሃል እና እግዚአብሔር እንዳይንቃችሁ ተጠንቀቁ። እግዚአብሔር የናቃቸው ሰዎች ባዶ ናቸው። መልክ የላቸውም፣ ቁመና የላቸውም፣ ለዛ የላቸውም፣ ገንዘብ የላቸውም፣ ሞገስ የላቸውም፣ ንግግር የላቸውም፣ ልጅ የላቸውም። ቢኖራቸውም ልጆቻቸውም የሚሰሙ አይደሉም። እና 24 ሰዓት እህቶቼ፣ ወንድሞቼ እግዚአብሔር እንዳይንቃችሁ ተጠንቀቁ። አፓርትመንት ለመግዛት ቤት ለመግዛት የምትጨነቀውን ያህል እግዚአብሔር እንዳይንቅ ተጠንቀቅ። የሚበልጠው እሱ ነው። ከዛ በኋላ ያለው ትልቅ አይምሮ አይደለም፣ ትንሽ አይምሮም ቢኖር እዚህ ሀገር ላይ ወርቅ ያለበት ሀገር ነው። እኛ አላስተዋልም እንጂ መላ አፍሪካን መመገብ የሚችል አየር መሬት ያለን ሰዎች ነን። ሁሉን እያለን ታዲያ ለምን በረሃብ አለቅን ብላችሁ ካላችሁ ብዙ አይነት ችግሮች አሉብን። የሌላ አይደለም፣ የኔና ያንተ የኛ ብቻ እና ራሳችን እንድናይ እግዚአብሔር ይርዳል። ሂድና ሹምልኝ ሲል ከኢሴ ልጅ አንዱን የሆነውን የመጀመሪያ ልጅ ይሄ መልኩ፣ ጸጉሩ፣ ቁመናው የሚያምረውን ሊቀባ ጠጋ ሲል እሱ ምን አይቶ ነው? ቁመናው ያማረ ስለነበር።
ፊቱ ያማረ ስለነበር፣ መልኩ ያማረ ስለነበር፣ ብዙ ነገሩ የተሰጠው ሰው ስለነበረ ሊቀባው ጠጋ ሲል መልክና ቁመናት እኔ ምን ብየዋለሁ? እኔ ንቄዋለሁና። በዚህ ዘመን ሴት ልጅ ወንድ ልታገባ ከፈለገች መጀመሪያ መኪና፣ ሰውየው ሃይማኖቱ ምንም ይሁን መኪና ካለው፣ ቤት ካለው፣ ፎቅ ካለው፣ በወር 2-3 ሚሊዮን ብር ካለው ሃይማኖቱ ችግር እግዚአብሔር የለም ብሎ የሚያምን ራሱ ቢሆን ችግር የለበትም። በመሬቱ በገሃዱ ዓለም እንደዛ ነው ያለው። ቤተ ክርስቲያን የሚያገለግሉ ሳይቀር እግዚአብሔር የለም ብሎ የሚያምን ሰው ያገባሉ። ለምን? ሀብታም ነዋ። ሀብት ካለው አይምሮ አለው ብሎ ያስባሉ። ከዛ የተነሳ የሚያዩት አንድ ነገር ቢኖር ገንዘብ ነው። ገንዘብ ኦፍ ኮርስ ከክርስቶስ በታች የምድር ጌታ ነው፣ ምንም ጥያቄ የለው። ገንዘብ ይኑር፣ ቤተ ክርስቲያን አትቃወምም። እና የሚያዩት አንድ ነገር ቢኖር ሀብት ነው። መልክና ቁመናው እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው ሰው ፊት ያያል። እግዚአብሔር ምን ያያል? ምን ያያል? በእውነት እግዚአብሔር ልቤን ነው የሚያየው ምላችሁ የምታስቡ ከሆነ ሁል ጊዜ ልባችሁ ንጹህ በክርስቶስ ፊት። ነቢዩ ዳዊት እድሜ ልክ የማይረሳ አንድ የሚገርም ዓለምን ሁሉ የሚሸፍን እናንተም ዕለት ዕለት ብትደግሙት ደስ የሚለኝ አንድ ቃል አቤቱ ንጹህ ልቦናን ፍጠርልኝ፣ የቀናውንም መንፈስ በውስጥ ያድስ። እና የዕለት ዕለት ጸሎትሽ ይሁን። ሌላ ትግሉን ተይና ሌላ ትግሉን ተውና አቤቱ ንጹህ ልቦናን ምን በልልኝ። ንጹህ ልብ ካለ በቃ አንተ ባለጸጋ ነህ። እግዚአብሔር ንጹህ ልብ ከሰጠሽ መቼም ነው የማትወርቂው፣ መቼም ነው የማትወርቀው። ንጹህ ልብ ከሌለ ግን አይታገልም። ሰው ሳይታገል ሳትፈተን የምትወርቅ ሰው ነው የምትሆነው። እና እግዚአብሔር ንጹህ ልብ ይወዳል። ከዚህ በፊት በዚህ ኃይለ ቃል ተማምረናል። እግዚአብሔር ቢፈቅድ ትምህርቱ ርዕስ ሰፊ ነው፣ ሌላ ጊዜ እንጨርሳለን ተባብለን ስለተለያየን ዛሬ ግን እንደው የቀሪዋን ደግሞ 10 ደቂቃ ሌላ ሐሳብ አነሳላችኋል። የመጀመሪያው ሱባኤም ስለሆነ ልብን ንጹህ ማድረግ፣ ልቧ ንጹህ የሆነ ሴት ባሏን እንዴት እንደምታገለግል ስለምታውቅ፣ ልቧ ንጹህ የሆነ ሴት ልጆቿ እንዴት እንደምታገለግል ስለምታውቅ፣ ለሌላው እንዴት እንደምታውቅ። ይሄ ዘመን ደግሞ እንደምታውቁት ነው። በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ስታነቡ በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን እወቁ፣ ሰዎች ራሳቸውን የሚወዱ ይሆናሉና። በዚህ ሞያዬ ከ6 ዓመት በላይ ብዙ ሰዎችን አይቻለሁ። አንድ ሰው እባክህን ባለቤቴን አስቸግሬዋለሁና እና እባክህ ለባለቤቴ እንድጠቅም እባክህን አንዳንድ ነገር አስተምረኝ አንድ ሰው አላለ። ሁሉም ሰው የሚጨነቀው ለራሱ። ባል መጥቶ እባክህን ለሚስቴ ጥሩ ሰው ልሁንላት እባክህን መከረኝ ብሎ አያውቅም። ሁሉ ሰው ለማን ነው የሚጨነቀው? ለማን? ለሰው የሚጨነቅ ሰው በዚህ ዘመን ማግኘት። ምክንያቱም የመጨረሻው ዘመን መልክ ነው ያላቸው። እኔም እናንተም እግዚአብሔር ከዚህ ይሰውረን። አዎ ዘመኑ የመጨረሻው ዘመን ስለሆነ የትንቢቱ መፈጸሚያ እንዳንሆን በምንችለው አቅም ራሳችንን መግዛት ይጠይቃል። ስለ ራሱ ደስታ እንጂ ስለ እናንተ ደስታ የሚጨነቅ የለም። ስለ ራሱ ጥቅም እንጂ ለእናንተ ጥቅም የሚጨነቅ ልጅም ቢሆን ወልዳ ታሳድግ ይሄን መጨረሻውን ታያለ። ስለ ራሱ እንዴት ህይወቴን ላስመልጥ፣ እንዴት ላምልጥ ነው እንጂ እንዴት ልጄን እናቴን ላስመልጥ ቤተሰቦች የለም። እንግዲህ 6-7 በሽታ አስተናግዳ ዲስክ መንሸራተት፣ ጉበት፣ ጨጓራ ምን ስንት በሽታ አስተናግዳ ያሳደገች ልጅ የማታ ማታ እንደው እንኳን ሊያናግራት ቀና ብሎ ሊያያት አይገባም። እንደው እዚህ ውስጥ ያላችሁ እናት ያላችሁ ሰዎች በጣም እድለኛ ናችሁ። እናትህን ቀና ብለህ ራሱ የምታይበት ሞራል የለም። እናትሽን እንኳን ልታናግሪ ቀና ብለሽ የምታይበት ሞራል የለም። አባትሽንም እንደዛው። አባትህ 2 ፈረቃ ጥበቃ እየጠበቀ ነው ያሳደገ። ቀን ለብቻ ቀን ለሊት ለብቻ ዋጋ ከፍሎ የጨጓራ የስኳር የደም ግፊት የስትሮክ በስንት ነገር እየተቀጠቀጠ ነው አንተን ያሳደገው። አባት ስትሆን ነው የአባትን ዋጋ የምታውቀው። አባት ስትሆን ነው አባትህ ለአንተ ምን እንደነበረ የምታውቀው። እና ስነ ምግባር የጎደለንም ሰዎች ስለሆን አንዳንድ ነገሮቻችን ተዘበራርቀውብናል። ዘመኑ የመጨረሻው ዘመን ከመሆኑ የተነሳ በዚህ ዘመን ያሉ ሰዎች ደግሞ ባህሪያቸው ወይ ደግሞ ሜንታልስታ የአይምሮ አቀማመጥ እንትናቸው ራሳቸውን የሚወዱ ናቸው። ስለ ሰው አይጨነቁም። በቃ ራሳቸው ስለ ማምለጥ ራሳቸው አዎ ደስ ይላል። ራስን ውደድ ይላል መጽሐፍ ቅዱስ። ግን ራስን የምትወደውን ያህል ባልንጀራን ምን በል። አንተ ያየኸውን እግዚአብሔርን ያልወደድክ ያላየኸውን እግዚአብሔርን እወዳለሁ ትላለህ። በአንተ አይን ውስጥ ትልቁ መሰሶ ትልቁ እንትን ተቀብሮ ሳለ በባልንጀራ ውስጥ ያለን ምን ታያለን? ትንሿን ጉድፍ። ይሄ ነው በዚህ ዘመን ያለው ሰው የራሱን ችግር ሳይሆን የሰው ችግር ነው የሚታየው። የራሱ ድካም ሳይሆን የሰው ድካም ነው የሚታየው። እና
ዞሮ ምንድነው የዛሬ እዚህ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 6 ላይ ራስን መግዛት ዳተኞችና ፍሬ ቢሶች ከመሆን ይጠብቃቸዋል ይላል። ይሄን የተናገረው ብርሃነ ዓለም ይሄ ቅዱስ ጴጥሮስ ነው። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 6 ላይ ራስን መግዛት ዳተኞችና ፍሬ ቢሶች ከመሆን ይጠብቃቸዋል። ይህን ትምህርት በ10 ደቂቃ ሰብሰብ እናደርገዋለን። የሁሉ ነገር መጀመሪያም የሁሉ ነገር መጨረሻም የክብርም መጀመሪያ የውርደትም መጀመሪያም መጨረሻም ራስን መግዛትና ራስን አለመግዛት ነው። በደንብ ስሚ። በ14 ዓመታቸው በ16 ዓመታቸው ወደ ዝሙት ወደ ስጋ ፈቃድ ወደ ዝሙት ማዕበል የገቡ መድኃኒትም ይውጡ ልጆች እናማከራለን። በ17 ዓመታቸው ገና ቀና ብለው በትክክል እነሱ ራሳቸው ወንድነታቸውና ሴትነታቸውን በደንብ ሳያውቁ በዝሙት ማዕበል ውስጥ በጫት በሲጃራ ተይዘው ጥርሳቸው፣ ከንፈራቸው፣ አፋቸው ተቃጥሎ ከሰል የሚመስሉ እዚህ ወንዝ ዳር የሆነ ቦታ መከራሚያው ምናቃቸው በየጠጅ ቤት በየመጠጥ ቤት የሚንከራቱ ሰዎች ነገር ወገኖቼ፣ የልብስ ጉዳይ የኑሮ ጉዳይ ነው። ሰው ናቸው አይደለም። ህይወታቸው ያሳዝናል አያሳዝንም? ከቤት መቼም አንድ ሰው አይጠፋም እንደዚህ የሆነበት በጫት ያለቀ በሲጃራ ያለቀ በመጠጥ ያለቀ የደከመ የሚያሳዝን ህይወት ያለው በጣም እንደነዚህ ልጆች ህይወት የመረራቸው ግን ሲታዩ የሚያሳዝኑ ሰዎች ይላል። ከምን የተነሳ? ምናልባት ቤተሰቦቻቸው ራሳቸውን ስለማይገዙ ወይ ደግሞ እነሱ ራሳቸው መግዛት ስላልቻሉ። ዛሬ ቀኑ ቅዳሜ ነው። እስከ ሌሊቱ 11 ሰዓት የአዲስ አበባ ሆቴሎች ክፍት ናቸው። ትልቅ የሚባሉ ሌሊቱን ሙሉ በሚሊዮን የሚቆጠር ገንዘብ እየሰሩ የሚያድሩ የኤቲኤም ማሽን በሮቻቸው ላይ የተገጠመላቸው ባሎች ሌሊቱን ሙሉ፣ ሴቶች ሌሊቱን ሙሉ ራቆታቸውን የሚያድሩበት ቀን ይሄ ቅዳሜ ቀን። ሰይጣንም ደግሞ የቱ ጋር አከርካሪን ቢመታ ተመልሰ እንደማትነሳ ያውቃል። የቱ ጋር ቢመታ እንደማትነሳ ያውቃል። ከዛ የተነሳ የሚመታክ ቦታ ላይ ተመልሰ የማትነሳበት ቦታ ላይ እኛ በእነሱ ለመፍረድ አይደለም፣ እግዚአብሔር ወደ ቤታቸው ይመልሳቸው። መጽሐፍ ቅዱስ በመጠን ኑሩ ይላል። በምን ኑሩ? በመጠን የማትኖሩ ከመጠን በላይ ያለው ነገር ራስን ወደ አለመግዛት ይወስዳል። ራስን ወደ አለመግዛት ደግሞ ስትሄድ በብዙ ነገር መክሰርና በብዙ ነገር መዋረድ ትጀምራለህ። ራስን መግዛት የክብር ሁሉ ምንጭ ነው። ራሳችሁን የመግዛት አቅም ካላችሁ ራሱን የመቆጣጠር አቅም ያለው ሰው አንደበቱን ልክ ሊቁ ቅዱስ ያሬድ እንደተናገረ ሲጾም ዓይንም ይጾም፣ ጆሮም ይጾም፣ ሁሉ ነገር ይጾም። ካልጾመ ሁሉ ነገር ነው አለመጾም ያለ። ከጾመ ግን ሁሉ ነገር ነው መጾም። እግር መጾም ያለበት፣ እጅም መጾም አለበት። ለዛ ነው በዚህ በትንቢተ ኢሳይያስ ምዕራፍ 58 ላይ በጾማችሁ ወራት የሥጋ ፈቃዳችሁን ሁሉ ታደርጋላችሁ፣ ሰራተኞቻችሁን ትበደላላችሁ። ብዙ ሰው የሚያደርገውን ሁሉ የሥጋን ነገር ሁሉ ታደርጋላችሁ። ከዛ ደግሞ እግዚአብሔር አልሰማኝም ትላላችሁ ይላል። አንተ ግን እንደዚህ ብትጾም ጽድቅ እንደ ንጋት ፀሐይ እንደሚወጣልህ እመን ይወጣልሃል ይላል። ሰራተኛ ባትበድል፣ የተበደለ ሰው ካለ ብትደርስለት፣ በጎ ብታደርግ፣ በዓይንም በጆሮ በአፍንጭ በሁሉ ነገር በጎ የተሞላ ሰው ብትሆን ጽድቅ እንደ ንጋት ፀሐይ ይወጣልሃል። ምክንያቱም ቅድም የነገርኳችሁ የጸሎት ጥበብ አንዳንዶቹን ካላወቅናቸው በስተቀር እኛ እየለመን ነው እግዚአብሔር ይቀበለዋል። እግዚአብሔር የማያውቅ አረ እንደዚህ ያስበሉ በአንተ ፍልስፍና እንደፈለሰብከው ነው እንደሚወራው። አዎ እግዚአብሔር ይቀበል። ያ ማለት እኮ ዝም ብለህ አግበስብሰህ ለእግዚአብሔር ስጥ ነው። እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገር ይወዳል። ምን ይወዳል? 2 ሰዓት እንደ ፈሪሳውያን ከገበያ ህዝቡ ወደ ገበያ ሄዶ ዜብራ ላይ የሚታዩ ቦታ ላይ ይደግማሉ፣ የጸሎት መጽሐፋቸውን ይጸልያሉ፣ ስለ ሀገር ስለምን። ከዛ በኋላ እነሱ እስኪመጡ ደግሞ ጠጅ ቤት ገብተው ወይናቸውን ይጠጣሉ። ከዛ በኋላ ህዝቡ ከገበያ ሲመለስ ደግሞ አቤት እነዚህ ሰዎች እስካሁን እየጸለዩ ነው እንዲባሉ በአንድ እግራቸው ቆመው ይጸልያሉ። የፈሪሳውያን ጸሎት እግዚአብሔር የማይቀበለው እግዚአብሔር ያልወደደው ለከንቱ ውዳሴ ብቻ የሚጸለይ ጸሎት ማለት ነው። እኔ መጽሐፍ የሚገርመው እናንተ ግን በምትጸልዩበት ጊዜ አንተ ግን በምትጸልዩበት ጊዜ ወደ እልፍኝ ግባ፣ በርህን ዝጋ፣ በስውር ወደሚያይ አባትህ እግዚአብሔር ጸልይ። በስውር የሚያይ በግልጽ በአደባባይ ምን ይልሃል? ይከፍልሃል። ስለዚህ እንዲሰማችሁ የምትፈልጉ ሰዎች ካላችሁ እንደው አደራችሁን ጸሎት ቤት ከመግባት በፊት 5 ደቂቃ ህሊናችሁን ሰብስቡ። 5 ደቂቃ ሐሳብሽንም ሰብስቢ፣ ህሊናሽን ሰብስቢ፣ አይምሮሽንም ሰውነትሽንም ብዙ ነገር ሰብሰብ አድርጊ። ራስን ሰብሰብ አድርግ፣ ተረጋጋ። ከዛ በኋላ ወደ ጸሎት ቤት በተንትና ግባ። ከዛ በኋላ በርህን ዝጋ።
ከዛ በኋላ ጌታ ሆይ የተባረከ ትዳር ስጠኝ፣ ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። እባክህን የባለቤቴን ማህፀን ክፈተው፣ እባክህን ልጅ ስጠኝ፣ ግን የኔ ፈቃድ ሳይሆን የማን ፈቃድ ይሁን? ለምን ይመስላችኋል ጌታ ሺህ ጊዜ አባቶ ያንተ ፈቃድ ያንተ ፈቃድ ያንተ ፈቃድ ያለው? ይሄ የሌለበት ጸሎት አይደለም። የማን ፈቃድ መቅደም አለበት? አዎ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምን ትሁን? በምድር ትሁን። ታዲያ መጸለይሽ በምን ይታወቃል? ከዳዊቱም ከምንም ከደከማችሁ ራሱ ጌታ ሆይ በሰላም አውለኝ፣ ግን የኔ ፈቃድ ሳይሆን የማን ፈቃድ ይሁን? አለበለዚያ ቅዱስ ገብርኤል የዛሬ ዓመት ልጅ ስጠኝ፣ ከሰጠኸኝ የወርቅ ጥላ ሰጣለሁ፣ ካልሰጠኸኝ የራሱ ጉዳይ ማለት እኮ ነው። እንደዚህ አይነት ጸሎት የለም፣ እንደዚህ አይነት አስተምሮ የለም። ቢሰጥህም ስጠው፣ ባይሰጥህም ስጠው። ስለት እንደዛ ነው። ቢሰጥህም እግዚአብሔር ሰጪ ነው አይደለም? ባይሰጥህም ስጦታ ነው አይደለም? መልሱ ራሱ እኮ ስጦታ ነው። ቢሰጥህም ስጥ፣ ባይሰጥህም ስጥ ከቻልክ አቅም የፈቀደው እኮ ነው። ስለዚህ እግዚአብሔር እነ አቡነ ተክለ ሃይማኖት በአንድ እግራቸው 7 ዓመት ጸለዩ ሲባል ሰው ተአምር የሚሆንበት ወገኖቼ ተመስጦ ነው። ሰው ሲመጸት 70 ዓመት ይቀመጣል። አንድ ቦታ ላይ እኮ 60 ዓመት 66 ዓመት ተተኝቷል እኮ። በማን ኃይል? በማን ኃይል? ጸሎታችሁን መንፈስ ቅዱስ ሲመራው በአንድ እግር 7 ዓመት አይደለም 70 ዓመት ትቆማለህ። እነ ክርስቶስ ሳምራ ጦር በዚህ ሰክተው በዚህ ሰክተው በዚህ ሰክተው በዚህ ሰክተው ረጅም ይጸልዩ ነበረ። ለምን? ተመስጦ። እነሱ መንፈስ ቅዱስ ሲመራቸው ይወሰዳሉ። ትዝ አይላችሁ ቤት ዓለም እንዳሉ እና አቡነ ገብረ መንፈስ ቅዱስ በራሳቸው ተዘቅዝቀው 100 ዓመት ጸልዩ። ሰው ተአምር ይሆንበታል። ተመስጦ 400 ዓመት ሰው ሊጸልይ ይችላል። ወዳጄ ስትመሰጥ አንተ ጸሎት ቤት ገብታችሁ 4 ሰዓት ላትወጣ ትችላለህ። ሊረፍድብህ ይችላል። ለምን? ተመስጦ። እንቅልፍ ያልተኛ እንኳን እንቅልፍ ወስዶት እኮ ይተኛል፣ እንኳን ደግሞ ጸሎት። ስለዚህ ጸሎታችሁን መንፈስ ቅዱስ እንዲመራ የምትፈልጉ ከሆነ ጌታ ሆይ እኔ ከንቱ ውዳሴ እንዳይሆን ኦንላይን እንግዳ እያስተማርኩ ነበርና ከዛ ጸሎት ቤት ገባውና ብዙ ገንዘብ ለስራ አሳልፌ ስለ ጸሎት ነው ማስተምራቸው። የመጨረሻ ቀናችን ነበርና ተማሪዎቼ ኦንላይን እየጠበቁኝ ነው። ሰዓቱ እስኪደርስ የጸሎት ቤት ገባውና ገንዘብ አካውንቴ ላይ 14 ብር ነው ምናምን ነው ያለው። ከዛ በኋላ ስለ ጸሎት እያስተማርኳቸው ነው። በማግስቱ በሌሊት 40 ሺህ ብር መከፈል አለበት ለአንድ ጉዳይና ጸሎት ቤት ገብቼ ጌታ ሆይ 40 ሺህ ብር ለነገ ጠዋት ያስፈልገኛልና ፈቃድ ቢሆን ስጠኝ ብዬ እግዚአብሔር ለምኜ ጸሎት ላይ ቁጭ አልኩ። ስለ ጸሎት እያስተማርኩ ስጸልዩ እንደዚህ እግዚአብሔር ነው ምስክሬ፣ ቅዱስ እስጢፋኖስ ቤተክርስቲያን እያወራዋቸው 32 ሺህ ብር ገባ፣ ከዛ 1 ሺህ ብር ገባ፣ ከዛ 7 ሺህ ብር ገባ። ስንት ሆነ? 40 ሺህ ብር። ይሄ በጣም ተራ ነገር በጣም የወረደ የሚባል ይሄ ገንዘብ በጣም የወረደ ትዳርም በጣም ትንሹ ነገር ነው። አዎ ስለ ነፍሳችሁ ተጨነቁ፣ ሌላው ምን ይባልላችኋል? ይጨመርላችኋል። ይሄ ስጋ የሚያስጨንቀው ሰው ከስጋ አስተሳሰብ ያልወጣ በእምነት ያላደገ ሰው ነው። እናንተ ግን ካደጋችሁ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ፣ ሆድ አይበልጥም ወይ ከመብል ይላል እግዚአብሔር። የሰማይ ወፎችን ተመልከቱ፣ አትጨነቁ። የሰማይ ወፎቹን ተመልከቱ፣ አይዘሩም፣ አያጭሩም፣ በጎተራ አይከቱም። ማን ይመግባቸዋል? ማን ይመግባቸዋል? ሰለሞን እንኳን ከዛ ታላቅ ክብሩ እንደዚህ እንዳንዱ አላጌጥም። የእነሱን ያህል አላማረባቸውም። በጎተራ አይከቱም፣ አይዘሩም፣ አያጭሩም። ማን ይመግባቸዋል? ስለዚህ ወገኖቼ ራስን መግዛት የእድገት ሁሉ መሰረት ነው። ራሱን የሚገዛ ክርስቲያን፣ ራሷን የምትገዛ ክርስቲያን፣ ራሷን የምትገዛ ሚስት፣ ራሱን የሚገዛ ባል ሌላ ነገር አይገዛውም። የሚገዛው እግዚአብሔር ነው። ማን ነው? እግዚአብሔር ነው። ሌላ ነገርም ምንም አይማርከው። ራሱን የማይገዛ ወንድ እንደ ሰናክሬም ንጉሥ ብዙ ሺህ ሰራዊትን ቢኖረው እግዚአብሔር በእኩለ ሌሊት በአንድ በዘነዘና ተቀጥቅጦ እስከሚሞት ድረስ የጥጋብና ራስን ለመግዛት ውጤት ንጉሱ ናቡከደነጾርን ታውቃላችሁ። እውነት ነው፣ ገናና ንጉሥ ነው፣ ኃይል ያለው ስልጣን ያለው ክብር ያለው ሰው ነው ይባላል። በዛ ዘመን በጣም ገናና ንጉሥ ነው። ህዝብ እየሰበሰበ እኔ ነኝ ፀሐይ ያወጣሁት ያስገባሁት እንዲህ በቃ በጣም ብዙ ነገር በትዕቢት ይናገራል። እግዚአብሔር አይምሮውን መታው ይላል። ምኑን መታው? ምኑን መታው? እግዚአብሔር አይምሮውን መታው ይላል። ከዛን ወንበሩ ላይ እንዳይቀመጥ ራሱ ጨርቁን አውልቆ ጥፍር አውጥቶ ጫካ 7 መሳሪ እንዲግጥ አረገው። ምን እንዲግጥ አረገው? ትላንትና ቂቤ ከቤታቸው ማር ከቤታቸው የማይጠፋ ሰዎች ዛሬ ፍርፋር የሚለምኑ ሰዎች እናውቃለን። አግኝቶ ከማጣት እግዚአብሔር ይሰውራቸው።
ትላንትና የገንዘብ ችግር የሌለባቸው ዛሬ 100 ብር ብርቅ የሆነባቸው፣ ትላንትና በሚሊዮን የሚንቀሳቀሱ የወርቅ ቤት ውስጥ የሚኖሩ ልጆቻቸው 4 አይነት ምግብ ተቋጥሮላቸው ትምህርት ቤት የሚሄዱ 1 አይነት ሽሮ የጠረረባቸው ልጆች እናውቃለን። እግዚአብሔር ወይ መጨረሻዬን አሳምርልኝ ይበል። ንጉሥ ሆኖም ይጀምራል፣ ትልቅ ሆኖም ይጀምራል። ዋናው ምንድነው? መጨረሻ ደግሞ የሚያምረው መቼ ነው ካላችሁ ከእግዚአብሔር ጋር ሲሆን፣ ባለትዳር ሆኖ ይጀምራል፣ ፈት ሆኖ ደግሞ ይታለቃል። ጌታ ሆይ እባክህ እኔ ትዳር ያላችሁ ሴቶች ካላችሁ እቺንም እግዚአብሔር እንዳይነሳሽ እግዚአብሔር ይመስገን በይ። በጣም የምታማርሩ ሰዎች ባሌ እንዲያረገኝ ሚስቴ እንደዚህ ያተር ይሄን ያጡ አሉ የሉም? እንደው መከራ ያለበት ትዳር ራሱ አጥተው ዘር ለመተካት እንኳን የሚቸገሩ ሰዎች አሉ የሉም? አሉ። ልጅ ያላችሁ በልጆቻችሁ የምታማርሩ ሰዎች ልጄ ጸባይ የለውም፣ ስነ ምግባር የለውም፣ ስርዓት የለውም ምትሉ ሰው እሱን ያጣ ሰው አለ የለም? እንደው ቢኖር ባላችሁ ነገር ራሱ ማን ይመስገን? አዎ የክርስቲያን ኑሮ ይሄ እንደዚህ ነው። የክርስቲያን ሕይወት እንደዚህ ነው። ክርስቲያን ባለው ነገር እግዚአብሔር ይመስገን ይላል። የጎደለው ማን ስለሚሞላለት? ማን ስለሚሞላ? እግዚአብሔር ስለሚሞላ። የተበላሸ ስነ ስርዓት የሌለው ልጅ ካለ ማን ያስተካክለዋል? እግዚአብሔር ያስተካክለዋል። እስኪስተካከል ድረስ ግን አንቺ ተስተካክል። እግዚአብሔር ደግሞ መሐሪ ነው። እግዚአብሔር ምንድነው? መጽሐፍ ቅዱስ እግዚአብሔር በምሕረቱ ባለጠጋ ነው ይላል። በምኑ ባለጠጋ ነው? በምኑ? ከ7 ዓመት በኋላ እኮ የናቡከደነጾርን ልቡን መልሶለታል። ምኑን መልሶለታል? እሱ ምንድን ያለው? የታሪክ መጽሐፍ ስታነቡ እሱ ከአውሬነት ሰው እስከሚሆን ድረስ ልጁ ንግስናውን ወንበሩን ሲጠብቅለት እንደነበረ ይናገራል። እግዚአብሔርም ግን መሐሪ ነውና ከ7 ዓመት በኋላ ልቡን መለሰለት። ወገኖቼ ድንጋዩን ልብ ከእናንተ አወጣለሁ፣ አዲስ የሥጋ ልብ ምን እላችኋለሁ ይላል። ምን እላችኋለሁ? እሰጣችኋለሁ። ይሄ ድንጋይ የሆነ ደንዳና ልብ ሳይሆን የሚራራ፣ የሚያስብ፣ የሚጨነቅ ርቧት ይሆን እንዴ የሚል ለሰው የሚራራ ተቸግራ ነው እንዴ እንደዚህ ያስቸገረችኝ፣ ተቸግሮ ነው እንደዚህ ያስቸገረኝ፣ ምናልባት ወዶ አይደለም ብሎ የሚያስብ ልክ እግዚአብሔር ለኛ ያደረገውን ምሕረት ያህል ለሰዎች እንድናደርግ እግዚአብሔር ልቡን መለሰለት። ዋልቦ ማለክት ለመንግስቱ ወመኩናኖን ለትውልደ ትውልድ። እግዚአብሔር ምሕረቱ፣ ቸርነቱ፣ በጎነቱ፣ ርኅራኄው እኛ እንደምናስተምራችሁ አይደለም። ምድርን ቀጥ አድርጎ የያዘው እንደዚህ ሀገር እንደ ክብረ ሰዶም መብዛት፣ እንደ ኃጢአት መብዛት፣ እንደ ውሸት መብዛት፣ እንደ ዘረኝነት መብዛት እንደ እንትን ቢሆን ኖሮ እኛ ራሱ ቆይተናል የምንጠፋው። ያለ ነው ግን እንደ እግዚአብሔር ቸርነት ነው። እንደማን ቸርነት ነው? የኛ ጽድቅ ስራ ሳይሆን የእግዚአብሔር ምሕረት። ኃጢአታችን እጅግ ቢበዛም እግዚአብሔር በደልን የሚቆጥር አይደለም። ኃጢአትን ወገኖቼ የእግዚአብሔርን ምሕረት የምታስብ ሴት ሌላ የምታስበው ነገር የላትም። የእግዚአብሔርን ቸርነቱን የሚያስብ ሰው፣ ይቅርታውን የሚያስብ ሰው ልቡ በምሕረቱም ስለሚሞላ ሌላ ነገር የማሰብ አቅም የለውም። ለምን? የእግዚአብሔር ምሕረት ልቡ ላይ ብሩ ነው። እግዚአብሔር ብዙ ነገር እንዳደረገለት፣ ከየት እንዳነሳው፣ የት እንዳደረሰው፣ ስንት ኃጢአትና በደል ሰው ፊት ለፊት ቢወጣ ድንጋይ የሚያስወግር ኃጢአት እግዚአብሔር ሸፍኖለ። ለምን? እግዚአብሔር ገበና ሸፋኝ ነዋ። ስንት በቁርባን ትዳራቸው ላይ የማገጡ ሴቶች እናውቃለን። ስንት በተክሊል የተጋቡ ጋብቻቸው ላይ የማገጡ ሰዎች እናውቃለን። እግዚአብሔር ግን ገበናቸውን ሸፍኖላቸው ጸጥ ብሎ ይኖራሉ። በእነሱም ብሶ ደግሞ እንደ ጨዋ ሰው ትዳራቸውን ቤታቸውን ሲያስቸግሩ እናያለን። እግዚአብሔር ያያል አያይም። ወገኖቼ ሴቶች እዚህ በደንብ የምትሰሙኝ ከሆነ ባልሽን ማስቸገር ክርስቶስን ማስቸገር ነው። ባልሽ ከበደለሽ በደልን የሚክስ የተበደለችዋን ሴት የሚበቀልላት ማን ነው? እግዚአብሔር ነው። ልጃተሽ በልጅ ማጣት ከተሰደብሽ መካኒቷ 7 ወለደች ይላል። በሚስት ከተገፋ በጠላቶቼ ፊት ራሴን በዘይት ቀባኸኝ ይላል ነብዩ። እግዚአብሔር በጊዜው ከፍ ከፍ ያደርጋል። ዝቅ ዝቅ በሉ፣ ብዙ ክብር አትጨነቁ። ብትዋረድ ምን ትሆናለህ? የሰማይና የምድር ጌታ ጎንበስ ብሎ ተረከዝ ከያዘ አንተ ማን ነህ? ዝቅ ማለትን ተለማመዱ። መሬት ላይ መንፏቀቅን፣ መንበርከክን፣ ይቅርታ መጠየቅን፣ ሰው ማገልገልን፣ ሰው ማሻሸትን ሴቶች ተለማመዱ። ጎንበስ ቤ ባለቤትሽን ገላውን ጠቢ፣ ሎሽን ቀቢው፣ ጸጉሩን አበጥሪ። አንተም ይሄን አድርግ። እስኪ ዝቅ በል። ወደ ላይ ማደግ የሚመጣው ምን ከማለት ነው? ምን ከማለት? አዎ ማደግ የምትፈልግ ከሆነ እንደ እንትን ቀንጭረ መቅረት የማትፈልግ ከሆነ በቃ ዝቅ ዝቅ በሉ። መጽሐፍ ቅዱስ በጊዜው ከፍ ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። ምን በሉ?
ምንም እድገትና ለውጥ የማይታየው በቃ ወደ ላይ ሰቀል እናደርጋለን። ወረድ ወረድ በሉ። ትትና የባሎቻችሁን እግር ማጠብ፣ ገላ ማጠብ፣ ጫማ ማጠብ፣ ካልሲ ማጠብ፣ የሚስቶቻችሁን ገላ ማጠብ፣ እግር ማጠብ፣ የአባቶቻችሁን እግር ማጠብ፣ መንከባከብ፣ ፍቅር መስጠት። ከዛ ጤናው ይባረካል፣ አይምሮ ይባረካል፣ ስሜት ይባረካል፣ ሰውነት ይባረካል፣ ንግግር ይባረካል፣ ንግድ ይባረካል፣ ኑሮ ይባረካል፣ ልጅ ይባረካል። እንደዛ ካልሆነ የበረከት መንገድ በዚህ በኩል እኛ የምንሄደው በዛ በኩል ነው። ከዛ የተነሳ አንገናኝም። ከዛ ብንጸልይም ከንቱ ድካም ነው የሚሆነው። እግዚአብሔር ደግሞ እልህን ያስጨርሰሃል እንጂ ልክ ድመት በትዕግስቷ ያይጥን ልታስጨርሳለች እንደሚባለው የለም። አንተና እግዚአብሔር አይሰማህም። እንዲሰማ አድርገህ ቁም። አንተ እግዚአብሔር እንዲባርክ አድርገህ በእግዚአብሔር ፊት ቅረብ። ልብህን ንጹህ አድርገህ ከዛ በኋላ እግዚአብሔር ይቅር ይላል። እንደዛ ካልሆነ በስተቀር ከንቱ ድካም። ስለዚህ ራስን መግዛት የክብር ሁሉ መጀመሪያ። ሰው ማደግ መቼ ይጀምራል? ቅዱሳን አባቶቻችን እኮ ድንጋይ ባፋቸው መቀርቀር ራስን መግዛት ነው። ምን ማለት ነው? ራስን ከአንቺ ገላ ጋራ ከምተኛ እዚህ እሳት ውስጥ ብተኛ ይሻላል። እግዚአብሔር የቀደሳቸው፣ እግዚአብሔር የባረካቸው። ይሄ ራስን መግዛት ነው። አንደበትን መግዛት ነው። ክፉ ላለመናገር ነው። ጆሮ ይሄ እንትን እስኪቀደ የጆሮ እንትናቸው መስማት እስከማይችል ድረስ ጆሮአቸውን ደፍነው የኖሩት ለምንድን ነው? ክፉ ላለመናገር፣ ላለመስማት። አንደበታቸው ደግሞ ክፉ ላለመናገር። በጎ ነገር ማልናገር ከሆነ ራስ ጠቢቡ ሰለሞን ከተማ ከሚገዛ ራሱን የሚገዛ ይበልጣል ይላል። ስለዚህ ወዳጅ ተለማመደው። ቤተ ክርስቲያንም ያላችሁ ሰዎች እናንተም ራስን መግዛት ተለማመዱ። ከመጠጥ ራሳችሁን ግዙ። የሚጠጣ ቄስ ሰባኪ ሊሆን አይችልም። መጀመሪያ ከመጠጥ ራስን መግዛት ነው። መንገድ ስር ቦይ ስር እየተዘረገፉ ማስተማር የለም። በቃ መምረጥ ነው። እሳትና ውሃ አቅርቤልሃለሁ አንዱን ምረጥ እንደተባለው በቃ ወይ ንጹህ ሆነ መኖር ነው፣ ወይ ደግሞ እዛው ሄደ መጨማለቅ። ከመጠጥ ራስን መግዛት፣ ከዝሙት ራስን መግዛት፣ ከውሸት ራስን መግዛት፣ ከነገር ራስን መግዛት። ያን ጊዜ እጅ መፈወስ ይጀምራል። ንግግር መፈወስ ይጀምራል። ሐሳብ መፈወስ፣ ትውልድ ማዳን ይጀምራል። እኔ የእውነት ልጇ አንድ ትልቅ እዚህ ጋር የሃይላንድ እንትን ወጣ የ1 ዓመት ነው ምናምን በጣም እምነት ያለት ከተማ ውስጥ ፎቅ ውስጥ የምትኖር ሰው ናት። ስላሴ ወይ መቼም አታዋርደኝም እግዚአብሔር መንፈስ ቅዱስ ያግዘኝ ብላ ከዚህቹ ጋር እዚህ ጋር ሳትደነግጥ ሳትደውል ሳትጮህ በቃ ከዚህ ጋር እዚህ ጋር የደረሰውን የሃይላንድ ክዳን ከልጇ ውስጥ እንደዚያ ወጣች። የሚያምን ሰው ብዙ ነገር ያደርጋል ወገኖች። የማያምን ሰው በቃ ድካም ነው የሚሆነው። ደግሞ ክርስቲያኖች የቤተ ክርስቲያን ልጆች ከሆናችሁ በቃ ካመኑ ማመን ነው፣ ከጸለዩ መጸለይ ነው፣ ከጾሙ መጾም ነው። በዚህ ጾም እንኳን 4 ሰዓት 5 ሰዓት የሚበላ ስንት ሰው አለ? ምን ትሆናለህ? ሰውነት በስብ ተከማይቶ ሆድ ተዘርግፎ ይሄ ሁሉ እኮ ስብ መቃጠል፣ ይሄ ሁሉ ህዝብ በካንሰር እኮ እያለቀ ያለው እንዳትጾሙ እየተባለ ነው። ጾም ወዳጄ፣ እንደ ጾም ስጋህን እንድትቀጥቀጥ ሌላ መቀጥቀጫ የለም። መጾምና መጸለይ ስጋ ለእግዚአብሔር የስጋ ፈቃድ ለነፍስ ፈቃድ እንዲገዛ የሚያደርገው ጾም ነው። ከዚህ በላይ መድከም አለበት። በሳይንሱ እንኳን ከካንሰር ከስንት በሽታ ለመዳን መጾም አለበት ቤተክርስቲያን። ለዛ ነው ጾሙ የምትለው። እንደው ኢትዮጵያ ኦርቶዶክሳዊ ቤተክርስቲያን እንዳለ አመቱ ጾም ነው። ከዚህ በላይ በተጨመረ ያው ደስ የሚለው የቤተክርስቲያን አባቶች እግዚአብሔር በረከታቸው ይደርብንና ከዚህ በኋላ እስከ ዓለም ፍጻሜ ድረስ ለዓለም ሕዝብ የሚመቸውን የሚበጀውን ስርዓት አስቀምጣለች። አዎ አመቱ ሙሉ በጾም እስከሚባል ድረስ ጾም ጊዜ ይበዛል። እሱ ነው ደግሞ ጤና። አለበለዚያ የዓለምን ስርዓት ተከትሎ ሳይንስን ተከትሎ ከሄደ አትመኑ አይደለም እመኑ። ሳይንስ አለ፣ ፍልስፍና አለ። ሳይንሱ ማየት ማመን ነው፣ ፍልስፍናው ያየኸውን ራሱ አትመን ነው። ሃይማኖት ደግሞ ያላየኸውን እግዚአብሔር የምታየው በእምነት ነው። ሳያዩ ያመኑ ብፁዓን ናቸው። ስለዚህ ሰው ልጅ በእምነት እያደገ ሲመጣ እነ ኢያሱ በገባኦን ሰማይ ላይ ፀሐይ እንዳቆሙ እሱ ቀላል እንደሆነ ያውቃል። መኖሪያ ቤት ተራ ነገር እንደሆነ ያውቃል። ጤና ምንም ነገር እንዳልሆነ እናውቃል። በጸበል ልክ ካንሰር ሲድኑ ሰው ታመቅ HIV እምነት ስለሚቀድም ልብ ንጹህ ማድረግ ስለሚቀድም ጌታ ሆይ ያንተ ፈቃድ ከሆነ ይሁንልኝ ካልሆነ ይቅርብኝ ስለሆነ ስለዚህ ራስን መግዛት ዳተኞችና ፍሬ ቢሶች ከመሆን ይጠብቃቸዋል። ራስን መግዛት የጽድቅ ሁሉ መሰረት ነው። ስለዚህ ለአንድ ክርስቲያን ለአንድ ወጣት ሴት ራስሽን ግዢ። ከጋብቻ በፊት ግንኙነት የሚባል ነገር የለም። የትኛውም ወንድ የትኛውን ሴት ክብሯን የጠበቀችን ሴት ደካማ አልጋ ላይ ለመሮጥ የምትፈልግን ሴት አይፈልጋትም። ስለዚህ ራስሽን ግዢ።
አይ ለዚህ ያገባኛል እንደዛ ብሎ ሳይንስ የለም። ባለትዳሮች ከሆናችሁ ደግሞ በትዳር ውስጥ ፈተና አለ። ፈተናውን ግን እግዚአብሔር ያሳልፋል። ከአቅማችሁ በላይ እንዳትፈተኑ የማይፈቅድ እግዚአብሔር ታማኝ ነው። ነገር ግን ከፈተናው ጋር መውጫውን ያዘጋጅላችኋል ተብሏል። ምን ተፈትነሽ ነው ደግሞ ተፈተንኩ የምትይው? ምን ተፈትነ? በአቅምሽ ነው የተፈተንሽው? በአቅም ነው የተፈተንኩ። እኔ የዛሬ 6 ነው 7 ዓመት በቃ የዓለም ፈተና የደረሰበት ሰው አድርጌ ራሴን ስላለውና በጣም ተፈትኜ ተቸግሬ ተርቤ መንገድ ላይ ለምኜ ብዬ አወራለሁ። እንደዚህ አይነት ልማድ አለኝ። አንድ ቤተሰብ እኔ ከደረሰብኝ ውጭ ምን ደረሰብህ አለኝ። አይ እኔ እኮ እንደዚህ ተቸግሬ እኔ ከአንተ ከምትለው 100 እጥፍ አይቻልም። ከዛ ቀን በኋላ ደነገጥኩኝ። ይሄ ዛሬ 9 ዓመት ነው። አንድ ቀን ተፈትኛለሁ ብዬ አላውቅም። ከቱም የትኛው ፈተና እኛ ማአት እንደወረደብን ባለቤቴ እንደዚህ አድርጎኝ በቃ ቀጥቅጦኝ ሰድቦኝ አስቤዛ ገንዘብ ከልክሎኝ ይሄ ፈተና ነው። እንግዲህ አስቡ። ለሷ ሚስቴን ቃኝ ሰድባኝ የናቀች በገዛ ስራ እኮ ነው። በገዛ ጥፋት በገዛ አረቄ ነው። በጊዜ ወጥተህ በጊዜ ገብተህ እንደ ባህል ከሆንክ አትንቅህም። በገዛ ጥፋቱ ተንቆ ሚስቴን አቀችኝ፣ አትሰማኝም፣ አታከብረኝም፣ አትወደኝም። እስኪ አንተ እንደሚወደድ ሰው ተራመድ፣ እንደሚወደድ ሰው አክታርግ፣ እንደሚወደድ ጠዋት ሰው ተነስተህ እስከ ማታ ስራ። እንደ ትላንትናው 11 ሰዓት ገብተን አይቻልም፣ ኑሮ በጣም ከባድ ነው። እስከ ሌሊቱ 5 ሰዓት ስራ። እኔ አሁን ከእናንተ ከወጣሁ በኋላ እስከ ማታ 5 ሰዓት ስራ እሰራለሁ። እስከ 5 ሰዓት because it is a competition time። የውድድር ጊዜ ነው፣ አትችለውም። ስለዚህ በገዛ በደላችንና በገዛ የራሳችን ልማድ እንደዚህ በብረት ሰንሰለት አስሮ ቁጫ። ይህን ሰንሰለት ለመሰባበር ደግሞ ወገኖቼ መጀመሪያ አንተ ፈቃድ ነው ወይ? መላቀቅ የምትፈልግ ከሆነ አባቶቻችን ሳይበሉ ሳይጠጡ ኖረው ያውቃሉ። ያንን ደግሞ ያገዛቸው እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ እንዲያግዝ ከፈለክ አንተ መጀመሪያ ነፃ ፈቃድን አዎ ጌታዬ እወዳለሁ። 38 ዓመት ሙሉ የበሰበሰውን ሰው እኮ ልትድን ምን ትላለህ ያለው? ተወዳለህ ወይ? ተነስ ማለት ይችላል እኮ። ነፃ ፈቃድ ጠይቅ። ልትድን ተወዳለህ ወይ? አዎ እወዳለሁ። ተነስ። ስለዚህ አንቺ ትፈልጊያለሽ ወይ? መጀመሪያ አንዳንድ ሰው ትልቅ ነው፣ ስራው ግን የልጅ ነው። አንዳንድ ህፃንም ህፃን ነው፣ እንደ ህፃን እንዳይታይ የህፃን ባህሪ የለውም። ልጆቻችሁ የህፃን ባህሪ ካላቸው መንገደኛ ያሳድግላል። የልጅ ባህሪ የሌለው ተንኮለኛ ልጅ ማን ያሳድጋል? ማን ያሳድግላል? አዎ የህፃን ባህሪ ያለው ልጅ ማንም ተሸክሞ እቺ ማን ያሳድጋታል? ሰው ሁሉ ይጓጓል። ለምን? የልጅ ካራክተር አለው። ትልቅ ሆኖ ትንሽ አለ፣ ትንሽ ሆኖ ትልቅ አለ። እግዚአብሔር ትልቅ ያደርገን ወገኖቼ። አዎ ስለዚህ ልትድን ትወዳለህ ወይ ብሎ እንደጠየቀው አንተ ትፈልጋለህ ወይ? ትዳራችሁ የሰላም ትዳር እንዲሆን ትፈልጋላችሁ ወይ? እግዚአብሔር በጋብቻ እንዲባርክሽ ትፈልጊያለሽ ወይ? እግዚአብሔር ገንዘብ እንዲሰጥ ትፈልጋለህ ወይ? እንደው ገንዘብ ደግሞ ኢሹ አድርጋችሁ የምታነሱ ሰዎች እኔ አንድ ምክር ልምከራችሁ። እግዚአብሔር ምስክሬ ነው። የቤተ መቅደስ ፊት ለፊት ሆኜ ነው፣ አልዋሻችሁም። እንደ ገንዘብ ተራ ነገር የለም። እግዚአብሔርን በገንዘብ አትመው። ቸገረኝ ሁሉም መንግስት ይቸገራል። ምን ይገርማል? ችግር አታውራ፣ ስራ። የዛሬ ሰው በቃ ራሱን ቆልሎ ጎንበስ ብሎ ቆሻሻ መጥረግ አይፈልግም። ለምን? ራሱ እዛ አስቀምጧላ። ወዳጄ ባንክ ኦፊስ ማናጀር ሆነው 10 ሰዓት ስራ ጨርሰው ማታ መስተንግዶ የሚሰሩ ሰዎች ያውቃሉ። ቅዳሴ እንደጨረሱ ወደ ንባብ ወደ ትምህርት የሚገቡ ሰዎች እናውቃለን። ሰነፍ አትሆን። ቤተክርስቲያን ሰነፍ ሰው አትወድም። ሰነፍ ሰባኪ፣ ሰነፍ ዘማሪ፣ ሰነፍ ምእመን አትወድም። ነቃ ያልክ እግዚአብሔር የባረከ ኃይሎች አሁን እንደዛ ነው። ሰነፍ ለምን ሰነፍ ሊሰራ የማይወድ ምን ይበል ይላል? ምን አይበል? አይብላ። ደጀ ሰላም አልገጠማችሁም? ሌሊት ማለት ሳያድር አባቶች ያውቃሉ። ጠዋት 3 ሰዓት መጥቶ በር አላስገባ አላስወጣም ይላል። አሁን ካለ አላውቅም። ድሮ ግን እንደዛ ነው። አያስቀድስም፣ ማለት አይቆምም፣ ሰዓታት አይቆምም፣ ኪዳን ላይ የለም፣ አይደግምም፣ አያስደግምም። ጠዋት በር ላይ ድሮ እንግዲህ የዛሬ 20 ዓመት መከራም ያሳያል። ሊሰራም አይወድ ምን አይበል ይላል? አይብላ። የኛ ነገሩ ቁርስ እንበላል። የቁርሱ ሳይፈጭ ምሳ ሳይፈጭ መክሰስ እራት። ከዛ በኋላ የተሸጠች ላም መስሎ ሆዱ ተነፍቶ እግዚአብሔር ይማረን ወገኖች። አዎ እግዚአብሔር ይማረን። ይሄ በጣም ሲበዛ ከባድ ነው። ራሳችሁን ግዙ። እኔ እዚህ ላይ ብዙ ሐሳብ ነበር፣ ሰዓት ስለሄደብኝ ነው። ራሱን የሚገዛ ሰው ንግግሩን ይገዛል፣ ንግግሩን ይቆጣጠራል። ራሱን የሚገዛ ሰው አመጋገቡ ላይ ራሱን ይጠብቃል። ራሱን የሚገዛ ሰው የሚስቱን አጥንት የሚሰብር ንግግር አይናገርም። ለምን? ራሱን የሚገዛ ሰው ነዋ።
ራሷን የምትገዛ ሴት ባለቤቷን አጥንት የሚሰብር ንግግር አትናገርም። እኔ አዳማ ላይ አንድ ሱፐርማርኬት አንድ ወዳጅ አለችኝና ትልቅ ሴት ናት። ትልቅ ሱፐርማርኬት አላት። 3 በቅርብ ያገቡ ሴቶች እቃ ሊገዙ መጡ። እቃ ቀንሽልን፣ ተወደደብን፣ አንቀንስም፣ ቀንሽልን፣ አንቀንስም። በቃ ገንዘብ የለንም አሉ ልጆቹ። እናትየዋ ደግሞ ገንዘብ ከሌላችሁ ባሎቻችሁን ጠይቁ። ባሎቻችን ብር አይሰጡንም፣ አጠያየቅ አታውቁም አለች። እንዴት ዘልዬ እንዳቀፍኳት። ሴት ልጅ አታውቅም ባለቤቷን እንዴት እንደምታናግር። በፍቅር አናግሬ። ወንድ ልጅ ቀጥተኛና ግልጽ ነው። ልክ እንደ መኪና ፍሪት መብራት ቀጥተኛና ግልጽ። አዎ ንግግሮችሽ ደግሞ አጠር ያለው። ሴት ልጅ እንትና እንደዚህ ሆነ አንተ ይሄን አሳስገሳስ ወሬ የመስማት አቅም እንሰለቻለን። 4 ሰዓት ከጓደኛሽ ጋር ቡና ላይ ሄደሽ አውሪ፣ 4 ደቂቃ ደግሞ ባልሽን አውሪ። ያ እንደዛ ጭንቅላቱ እየጨሰ ከውጭ የገባውን ሰው ስማ እንጂ። ሸንጎ እኮ በቀደም ጥሩምባ ተሰብሮ ጥሩምባውን አስበይጄ ጥሩምባውን ሰንጥቄ ከዛ በኋላ ደግሞ የበቀሉ እናት ሰርጀሪ ተሰርታ ከዛ በ90 ዓመቷ በተክሊል አግብታ ስማ ወልዶ መስከረም ስራችሁን ስለምታውቁት ስቃላችሁ። አዎ ባልጋ የኔ እናት እንደ ላስተምርበት። ስለዚህ ባካችሁ በጥበብ መኖር ከባህል ጋር እንደ ሚስት ሆነሽ እንደ ልባም ሴት ሆነሽ ነው። አዎ ልባም ሴት ባለቤቷን ልብ እንዴት እንደምታሸንፍ ታውቃለች። ልባም ሴት ጠንካራ ናት። ልባም ሴት ጎበዝ ናት። ልባም ሴት ትዕግስተኛ ናት። ልባም ሴት አስተዋይ ናት። ልባም ሴት ጠቢብ ናት። ልባም ሴት ሙያተኛ ናት። 30 ዓመት ሙሉ እንጀራ በቀይ፣ እንጀራ ባልጫ፣ እንጀራ በጎመን፣ እንጀራ በቲማቲም፣ እንጀራ በቁርጥ፣ እንጀራ በጥቅል፣ እንጀራ በዝርግ። ከዛ በኋላ ሰው ይሄን አይሁዳን ጠቅጥቆ ሰውየው በስመ አብ ወወልድ ወመንፈስ ቅዱስ። ዛሬ ዞሮ ሴቶች እንደ ልባም ሴት፣ ወንዶችን ደግሞ እግዚአብሔር እንደፈቀደለት፣ እግዚአብሔር እንደመከረው፣ እግዚአብሔር እንዳስተማረው፣ እግዚአብሔር አባትና ራስ አድርጎ እንደሾመው እንዳስተዋይ ሰው። ወንድ ልጅ ራስ ነው። ወንድ ልጅ አባት ነው። ለሚስት አንተ ነው የምትጨነቀው። ሚስትን የምታስወድደው የምታስከብረው አንተ ነህ። አንተ እንደ ራስ፣ አንተ እንደ ወንድ ስትቆም ነው ሴት ልጅ በትክክል የምትመራ። ከዛ ደግሞ ይሄ አሁን በዚህ ዘመን የተለመደ ከጋብቻ በፊት ወደዚህ ወደዛ አቆሙ። ምክንያቱም ይሄ የክርስቶስ ቤተ መቅደስ ነው። በጠበቅከው ቁጥር አንተ ትባረካለህ፣ ትጠበቃለህ። በረከት ብዙ ነው። ዝሙት ክሬቲቪቲህን በጣም ብዙ ነገርን ዳሜጅ ያደርጋል። ስለዚህ ወገኖቼ ራስን መግዛት ለክብር ያበቃል። ራስን አለመግዛት ደግሞ ያዋርዳል። ራሳችሁን ከገዛችሁ አንደበታችሁን ጠብቁ። ክፉ ንግግር አትናገር ሚስትህን። አዎ ባለቤትሽን ክፉ ንግግር አትናገሪ። የቀረ ነገር ለምን አይቀርም? የክርስቲያን ሴት አትናገርም። ለአሁን ቆራቢ ሆነ እሱማ በጣም ከባድ ነው። ቆራቢ ሴት አትሳደብም። ቆራቢ አይደለም ሴት ልጅ አትሳደብም፣ አትቆጣም። ስሜት የላትም ግን ማለት አይደለም። እንዴት ነው ትዳርሽን ታዲያ የምትመሪው? ትዳሯን የምትመራ ሴት በትዕግስት ነው፣ በማስተዋል ነው፣ በጥበብ ነው፣ በዝምታ ነው፣ በጸሎት ነው ትዳር የምትመራው። በጾም ነው። በእግዚአብሔር ፊት ጌታ ሆይ ከእናንተ ጥበብ የጎደለው ቢኖር ያለ ልግስና የሚሰጥ እግዚአብሔርን ምን በል ይለምን፣ እርሱ ምን ይለዋል? ይሰጠዋል። እስናት ኔቸር ጊፍት፣ የተፈጥሮ ስጦታ አይደለም፣ የእግዚአብሔር ስጦታ ነው ጥበብ። ወገኖቼ ቤታችን ቀለብ፣ ሽሮ፣ በርበሬ የሚጎለው ቤት አይደለም፣ ጥበብ የሚጎለው ቤት ነው። ህይወታችን ራሱ ጥበብ የጎደለው ሴት ጠፍታ እንዳይመስላችሁ። ወንዱ እያየ አያይም፣ እያየ አያይም። ይሄ ደግሞ ማስተዋሉን መኪና አደጋ ለምን የሚበዛ ይመስላችሁ? ሰው እያየ አያይም፣ እያየ ይገባባል። ለምን? ማስተዋል የለም እንጂ እግዚአብሔር የባረካት ስንት የተቀደሰች ሴት አለች፣ ስንት ጨዋ ሴት አለች። አንተ የምትፈልገውና እግዚአብሔር ደግሞ ለአንተ ያለው። አንድ ሴት ቢሮ የመጣችና ምን አለችኝ? እንደው ረጅም ዓመት አላገባውም፣ ይኸው መልኬ እንደምታየው አለች። ምን አይነት ወንድ ነው የምትፈልጊው? ረጅም፣ በጣም ቆንጆ፣ ጸጉሩ የሚያምር፣ ቦርጭ የሌለው፣ በቃ የራሱ ነገር ያለው፣ በጣም የተረጋጋ፣ ሲያዩት ደስ የሚል አለት። እሷ በተፈጥሮ አጭር ወንድ ካናገራት በቃ አትፈልግም። ከዛ እንዳለ በዘመኗ የሚወጡ ወንዶች ደግሞ የሚገርማችሁ ለአንቺ አጭር ሰው አይደለም እግዚአብሔር ደግሞ እንደው ይሄን ሊያሳይሽ አጭር ነው። እውነትም አጭር አገባች። ያ ወዶ ነው ያጠረው፣ ወዶ ነው የረዘመው። ቀይ ብቻ ነው ሰው፣ ጠይም ብቻ ነው ሰው የሚሉ ሰዎች አሉ። ፈልጎ ነው እንደ ቀላው
መቅላት በርበሬም ይቀላል። ፈልጎ ነው እንደ ረጅም የሆነው ፈልጎ ነው እንደ አጭር የሆነው። በእግዚአብሔር ስራ ውስጥ ጣልቃ አትግቡ። ሁሉን የፈጠረው እግዚአብሔር የሰጠኸኝን ተቀበል። እቺንም አታ ቆማ የቀረች ሴት እኔ ብዙ አውቃለሁ በሙያዬ። ያቺንም ያጠረውንም አታ ቆማ የቀረች ሴት እናውቃለን። አቃቂር አታብዞ። ጌታ ሆይ አንተ የወደድከውን ስጠኝ፣ ግን የኔ ፈቃድ ሳይሆን የማን ፈቃድ ይሁን? አለቀ። ትንሽ ጭቅጭቅ በዛ ብላችሁ ወደ ፍርድ ቤት የምትሮጡ ሴቶች ደግሞ ወረቀቱን ቁጭ አድርጊና የፍርድ ቤቱን ጌታ ሆይ የኔ ፈቃድ ነው ያንተ ፈቃድ ነው። እግዚአብሔር ኑሪ ካለሽ በረከት ነው፣ ዝም ብለሽ ኑሪ። ቅዱስ ጳውሎስ አደገኛ ራስ ምታትና የሆድ ድርቀት ነበረበት ይባላል። ጌታ ሆይ ብሎ ብዙ ጊዜ ለመነው። ኃይል በድካሜ ከበሽታ ጋር እንድትኖር ወድጃለሁ። እስከ 3ኛ ሰማይ ተነጠቀው ከዛ ህመም ጋር። ያዕቆብ ሊነጋጋ ነውና ልቀቀኝ አለው። አልለቅም አለው። የጎን አጥንቱን እግዚአብሔር ሰበረው ይላል። መታው። ሲመታው ከዛ በኋላ እያነከሰን ይኖረው የተባረከበት ዓመት ነው። እግዚአብሔር ከህመም ጋር ይባርካል። ጨጓራ ያለባቸው፣ ጉበት ያለባቸው፣ ካንሰር፣ ደም ግፊት አትጨነቅ። ለእግዚአብሔር ተራ ነገር ነው። አዎ፣ ምክንያቱም እግዚአብሔር ከህመም ጋርም ይባርካል። ቤታችሁ ሰላም የሌለው ምናልባት በአንተ ምክንያት ሊሆን ይችላል። እግዚአብሔር ደግሞ በስቃይ መካከል እየባረከሽ ሊሆን ይችላል። ተመስገን በሉ። የዚህ ዘመን ሰው በተለይ ተመስገን ማለት አያውቅም። ፎቅ ሰርቶ ተመስገን አይል፣ መኪና ገዝቶ ተመስገን አይል፣ ፋብሪካ ከፍቶ ተመስገን አይል። በቃ ማማረር ብቻ፣ መከራ ብቻ። እንዴ በረከት ወደ ቤታችሁ እንዲመጣ እግዚአብሔር ይመስገን። እቺንስ ማናሳተኝ? እቺስ ጤና። ምክንያቱም እዚህ የነርቭ ስርዓት አንድ ነገር ከተዛባ የለም እንደዚህ ማውራት፣ እንደዚህ ብሎ እንደዚህ መዘርጋት የሚባል ነገር የለም። ያተነፋፈስ ስርዓት ጤናማ ካልሆነ በስተቀር የለም እንደዚህ መተንፈስ። ሌላው ቀርቶ ትንፋሽ በዚህና በዛ ከታች እንኳን የሆነ ችግር ካለ ከታች መውጫ ከሌለ እዚህ ጋር ተዘግቶ መሀል እኮ ሊሞቱ የደረሱ ሰዎች አሉ። የደም ዝውውር አለ፣ ያተነፋፈስ ስርዓት አለ፣ የነርቭ ስርዓት አለ። ይሄን ሁሉ ከራይ ፀጉር እስከ እግር ጥፍር ድረስ የሚቆጣጠረው እግዚአብሔር ነው። የአይምሮስ ኬሚካሎች አሉ ወገኖች። ኬሚካል መዛባት ካለ ሌላ ጣጣ ነው። የስትረስ ሆርሞን በጣም ከመነጨ ሌላ ጣጣ ነው። ስለዚህ ሌላውን ውስብስብ ነገር ተውትና እንደው ባለክ ነገር እግዚአብሔር ይመስገን በል። 2019 100 ሚሊዮን ብር አጠራቀመ፣ እሱን ተውና እግዚአብሔር ይመስገን። ካደለልህ በቢሊየንም ተንቀሳቀስ። ይሄ ተራ ነገር ነው። ብዙም ገንዘብ ብር ቀጥ አድርጉት ብቻ ባለክ ነገር ግን እግዚአብሔር ይመስገን። ልብህን ከእግዚአብሔር ጋር። ምክንያቱም እኔ በዚህ ትንሽ ዕድሜ እንኳን ገንዘብ ሰርቶ ቀርቶ በሚሊዮን የሚቆጠር ገንዘብ እያለው ሻወር ቤት ውስጥ እየታጠበ ወርቆ ያ ሁሉ ቢሊዮን ሆስፒታል ገብቶ እንኳን እስኪታከም እግዚአብሔር እድል ያልሰጠው ሰው አለ። እግዚአብሔር ያላዳነውን ገንዘብ አያድነውም። እግዚአብሔር ያላዳነውን ገንዘብ ሊያድነው አይችልም ወገኖቼ። ይሄ ገንዘብ መተማመኛ መታከሚያ አትበሉ። መድኃኒት እግዚአብሔር ነው። ካዳነ እግዚአብሔር ሽንት ቤት ወርቆ ለመታጠብ ሆስፒታል ቤት እኮ እንኳን እዚህ ታይላንድ ሄዶ የመታከም አቅም ያለው በቢሊዮን የሚንቀሳቀስ ሰው ነው። እግዚአብሔር ካልፈቀደ ግን ከዛ ታጥቦ እዛው ደም ወደ ውስጥ ፈሶ በቃ እዛው አለቀ። ስለዚህ ጌታ ሆይ ፈቃድ ቢሆን በሰላም አሳደረኝ። ግን የኔ ፈቃድ ሳይሆን የማን ፈቃድ ይሁን? መኪና ወገኖቼ፣ ዘመናዊ መኪናን ያስኩት አትበል። መሪ ቆልፎባቸው በገዛ መኪናቸው እያዩ ገደል የገቡ ሰዎችን ያውቃል። መሪ ቆልፎባቸው ብዙ አትመኩ። ዘመናዊ ሌክሳስ ነው ምነዳው። አዎ ልትነዳ ትችላለህ። መኪናውን እግዚአብሔር ካልተቆጣጠረ ያንተ እውቀት ከንቱ ነው። ስለዚህ ጌታ ሆይ በሰላም አውጣኝ። ከዛ በኋላ በሰላም እንበለኝ። ያው አውሮፕላን ላይ ቻይና ሀገር ታስታውሳላችሁ? አይ ልናርፍ 15 ደቂቃ ነው የቀረን በቃ ደርሻለሁ ብሎ ከ15 ደቂቃ በኋላ ተከስክሶ ነደው ሞተዋል። ከ15 ደቂቃ በፊት እኮ ደርሻለሁ ብለዋል። መውረድን የቀረው የማን ፈቃድ ይሁን? አዎ እንደዚህ ያስባለሁ። እግዚአብሔር ከፈቀደ ጠዋት ከቤታችሁ ስትወጡ ጌታ ሆይ የሰላም ቀን አውለኝ፣ ግን የኔ ፈቃድ ሳይሆን የማን ፈቃድ ይሁን? ብረት ማጅራታቸው ላይ ወርቀው ሆስፒታል ገብተው ከዛ ሬሳ ወደ ቤት የገባ ሰዋል እና ራሳችሁን ማስጨነቅ ተውና፣ በተለይ ይህን አዲሱን ዓመት በቃ ራሳችሁን በጭንቀት መግደል ተውና ልባችሁን በእግዚአብሔር አሳልፉ። ሚስትም አንድ ቀን ትሞታለች፣ ባልም አንድ ቀን ይሞታል። ብዙ አትመኩ። ሀብትም አንድ ቀን ይቀራል። የማይቀር የዘላለም ወዳጅ እግዚአብሔር ብቻ ነው። ልብ የማይሰብር ወዳጅ እግዚአብሔር ብቻ ነው። የሰውንም አይተነዋል። ዛሬ ብትለው ነገ ሌላ ነው። ዛሬ ፊቷ ሌላ ነው፣ ነገ ፊቷ ሌላ ነው። በአንድ ቀን ሁለት ሰው ትሆናለች። በአንድ ቀን ሁለት ሰው። ለምንድን ነው እግዚአብሔር ላይ ልብሽን አስገብተሽ እንደው እርፍ ማትዩ? መጽሐፍ ቅዱስ እግዚአብሔር አባትን እግዚአብሔር አምላክን በፍጹም ሐሳብ በፍጹም መንፈስ ውደደው ይላል። ያኔ ነው የምታርፈው። አዎ ይሄ ነገስታቶቻችን ሁሉ መስማት። ሀገር የሚመራው ማን ነው? እግዚአብሔር ካልጠበቀ ወታደሮች በከንቱ ይደክማሉ ይላል። ቤት የምትሰሩ ሰዎች ደግሞ እግዚአብሔር ቤትን ካልሰራ ሰራተኞች ምን ይላሉ? በከንቱ በቃ ቤቴን እግዚአብሔር ይስራል ይበል። እኔ ቤተ መንግስት የሚመስል ቤት ያላቸው ቤታችሁ በጣም ያምራል። የኛ አይደለም እግዚአብሔር ነው። እንደዚህ የተባረኩ ባለጠጎችን እግዚአብሔር ይስጠን።
በራሳቸው መኪናው አረ የእግዚአብሔር ነው እኔ ምን አለኝ፣ ባለቤት ቆንጆ ናት የእግዚአብሔር ስራ ናት እኔ ምን አለኝ፣ ልጅሽ ነው በጣም ደስ ይላል እግዚአብሔር ይመስገን። ሰበብ ፈልጉ፣ እግዚአብሔር ይመስገን ለማለት ሰበብ ፈልጉ። በሜዳ አለው መኪናችሁን ይሄ ዘፈናችሁን ዝጉና እግዚአብሔር ይመስገን፣ ሬዲዮ ዝጋና በቃ እግዚአብሔር ይመስገን። በፍጹም ሐሳብ በፍጹም መንፈስ ማንን ወደደው? ከዛ ቀጥሎ ነው ሴት የምትወደደው፣ እንዳትሸወድ። አለበለዚያ ልብህን ሰባብራ ነው የምትሄደው። ሰው በእግዚአብሔር ልብ አይወደድም። በጣም ነውር ነው። በጣም ከባድ ኃጢአት ነው። ማምለክም ነው። ልጄ ልጄ የምትሉ ሰዎችም ነው ከልጅሽ በላይ ማንን ነው ማስቀደም? ማንን? አለበለዚያ እኔ የ20 ዓመት አደገልኝ ፓይለት መሆን ድሪም ያለው ልጅ የ20 ዓመት ልጅ ሞቶባት በዚህ ሰሞን ማማከራት ሴት አለች። ደረሰልኝ አንድ ልጅ በስለት ቢወለድ ከ20 ዓመት በኋላ ሞተ። ለምን? በጣም በቃ ማምለክን የቀራችሁ። እግዚአብሔር ይወስድብሃል። አታምልክ ሚስትህን፣ አታምልክ ባለቤትሽ፣ ልጆቻችሁን አታምልኩ። የሚመለክ ማን ነው? ከዛ በተረፈ ልጆቼ የእግዚአብሔር ናቸው በይ። የማን ናቸው? ባለቤቴ ማን ነው? ሚስቴ ማን ናት? አንተ ለእግዚአብሔር ስትታዘዝ ነው ሚስት የምትታዘዘው፣ እንዳትሸወድ። እና አቡነ ገብረ መንፈስ ቅዱስ አንበሳ ያዘዙት ልባቸው ለማን ስለታዘዘ ነው? አዎ። እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋይ ተራራ የወጡት ዘንዶ ተጫምቶ ልባቸው ለማን ስለታዘዘ? እግዚአብሔር ምስክሬ ነው። እዚህ ምድር ላይ ንጉሥ ሆናችሁ መኖር ከፈለጋችሁ ልባችሁን ለእግዚአብሔር፣ ከዛ በኋላ የእግዚአብሔርን ስራ ታያላችሁ። ከዛ በተረፈ ደግሞ የዚህ ዘመን እንደው ማደግ የምትፈልጉ ሰዎች ካላችሁ ዝቅ በሉ። ትንሽ ቤት በኩል ያሳደገን እግዚአብሔር የሆነ ተራራ ላይ ነው ያለ ነው። በቃ ዝቅ በሉ። በጣም አዋርዱ ራሳችሁ። ይሄ እንደዚህ ዙሪያውን ጥረጊ ከቻልሽ ተደብቀሽ ነይና ያ ነው እኛ ለክብር ያበቃን። ማክስ አድርጎና ፊታችሁን ጠቅ ማንም ሳያይ በስውር ከዛ በግልጽ ማን ይከፍላል? እኔ ብዙ ጊዜ ትምህርት እዚህ ቤተክርስቲያን ጀምሬ አልጨረስኩም። ሌላ ጊዜ እንግዲህ ትምህርቶቹን ሐሳባቸውን በደንብ ለመጨረስ እንሞክራለን። በጣም ነው ሰዓት የወሰድነው። መምህራኖቹም ሌላ ጊዜ ቀደም ብሎ ይጀምራሉ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ያስተማረን እግዚአብሔር የኛ ፈቃድ ሳይሆን የሱ ፈቃድ እንዲሆን የወደደ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መምህራኖቹን እንዲሁ ደግሞ ክቡር አባታችን የደብሩ አስተዳዳሪን እኔ እዚህ ቤተክርስቲያን የጋብቻ ትምህርት እንዳስተምር ብዙ ነገር ያገዙኝን የደብሩን አስተዳዳሪን እግዚአብሔር ይጠብቅልን። መምህራኖቹም እኚህ መምህር የዛሬ 14-13 ዓመት የሚያውቁኝ መምህር ናቸው። እግዚአብሔር ይጠብቃቸው መምህራኖቹን፣ ካህናቱንም እግዚአብሔር ይጠብቅላችሁ። እናንተንም እግዚአብሔር ይባርካችሁ። ወስብሐት ለእግዚአብሔር።